ሰላም ውድ የኢንሴንሻል ኤዱኬሽን ቲዩብ ተከታታዮች በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለመጀመሪያ ዓመት የዩኒቨርሲቲ ተማሪዎች የሚሆን የኬሚስትሪ ጥያቄና መልስ ነው ማለት ነው። ጀነራል ኬሚስትሪ 10-12 ቻፕተር 4 እስከ ቻፕተር 6 ያጠቃለሉ ኮመን ጥያቄዎች ናቸው። እነዚህን ጥያቄዎችን ከባህር ዳር ዩኒቨርሲቲ ነው ያገኘኋቸው እነዚህኞቹን። ስለዚህ ወርክሺት አንሰር ነው ፓርት 1 ይዤላችሁ ቀርቤያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኔ ጋር በሰፊው መማር ትችላላችሁ። ወደ መጀመሪያው ጥያቄ እሺ፣ question number 1 fermentation is a complex chemical process of wine making in which glucose is converted into ethanol and carbon dioxide. Given the reaction here, glucose changes to what? 2 mole of ethanol and 2 mole of carbon dioxide. Starting with 500.4 gram of glucose, so initial amount of glucose given ነው 500.4 gram of glucose አላችሁ። What is the maximum amount of ethanol in gram and in liter that can be obtained by this process? Given that the density of ethanol 0.789 gram per meter. ስለዚህ ይሄ ስቴሽዮሜትሪክ ኮኤፊሽንት ነው ማለት ነው። ኢኩዌሽን ነው ወይም ጥያቄ ነው ማለት ነው። ስለዚህ ኢኒሻል አማውንት ኦፍ ግሉኮዝ 500.4 ግራም ተሰጥቷችሁ ምን ያክል ግራም ኦፍ ኢታኖል ፕሮዲዩስ ነው አለ ነው ጥያቄው። ስለዚህ ይሄን ለመስራት ማስ ሪሌሽንሺፕ ተጠቅመን አንደኛ ማሱን እንፈልጋለን፣ ሁለተኛ ደግሞ ቮሊዩሙን መፈለግ ይቻላል። መጀመሪያ ማስ ስታገኙ ከዴንሲቲ ደግሞ ቮሊዩም ማግኘት ይቻላል ማለት ነው። እሺ ሪአክሽኑ ምንድነው? 1 mole of glucose changes to what? 2 mole of ethanol plus what? 2 mole of carbon dioxide ነው። ስለዚህ የተሰጠን 500.4 ግራም ኦፍ ግሉኮስ ሰጥቶናል። ምን ያክል ግራም ኦፍ ኢታኖል ይመረታል ማለት ነው። ይህን ሲሰሩ 500.4 ግራም ኦፍ ግሉኮስ ዲቫይድ ባይ ሞላር ማስ ኦፍ ግሉኮስ። የግሉኮስ ሞላር ማስ የካርበን ፕላስ የሃይድሮጅንን የኦክሲጅን ደምራችሁ በድምሩ 180 ግራም ፐር ሞል አለ ማለት ነው። which is equal to x over what? ይሄ ደግሞ ኮኤፊሺየንቱ 2 ነው። እንደገና ሞላር ማስ ኦፍ ኢታኖል 46 ነው ያለው ማለት ነው። ይሄንን ኤክስ ብለን ሪፕሬዘንት ያደርግና ማስ ኦፍ ኢታኖል ፕሮዲዩስ የተመረተችው የኢታኖል መጠን ማለት ነው። ስለዚህ 100 ክሪክሮስ አድርጉት 118 ግራም ወይም ኤክስ ብለን which is equal to 96 ይሄኛው ማለት ነው መልቲፕላይ ባይ 500.4 ግራም ይመጣል። ይሄንን ለ180 ይሄንን ለ180 ይህን ስናካፍል የምናገኘው 225.76 ግራም ይሆናል ማለት ነው። 225.76 ግራም ተመርቷል ማለት። ስለዚህ how many gram of ethanol produced from what? 500.4 gram of glucose fermentation ነው ጥያቄው። ስለዚህ ይሄን ያክል ግራም ይመረታል። ይሄ ማሱ ከሆነ ወደ ቮሊዩም መቀየር ይቻላል ማለት ነው። ምክንያቱም ዴንሲቲ ጊቨን ነው። ዴንሲቲ ስንት የተሰጠን? 0.789 ግራም ፐር ሚሊ ሊትር ነው። ስለዚህ ማስ ኦፍ ሰብስታንሳችን ደግሞ 225.76 ግራም ነው። እዚህ ላይ ቮሊዩም ነው የተጠየቅነው። ቮሊዩምን መፈለግ ይቻላል። ዴንሲቲ which is equal to mass over volume ነበረ። ሶ ቮሊዩም which is equal to ምን ይመጣ ማለት ነው? ማስ ዲቫይድ ባይ ዋት ዴንሲቲ ይሆናል። ማሳችን ስንት ይሰጠን? 225.76 ግራም ማለት ነው። ዲቫይድ ባይ ዋት ዴንሲቲ 0.789 ይሆናል ግራም ፐር ሚሊ ሊትር። ሶ ሚሊ ወደ ላይ ይሆንና ሶ ቮሊዩም which is equal to 324 ሚሊ ሊትር ኦፍ ኢታኖል ተመርቷል በቮሊዩም ደረጃ ማለት ነው። መልሱ ይሄን ይመስላል። question number 2
consider the reaction manganese 4 oxide react with 4 mole of hydrochloric acid give us manganese 2 chloride plus chlorine plus what 2 mole of water። ጥያቄ ምንድን ነው? if 0.86 mole of manganese 4 oxide and 48.2 gram of hydrochloric acid react which reagent will be used up first? ይህ ማለት ሊሚቲንግ ሪኤጀንቱ ማን ነው ማለት ነው። how many gram of chlorine will be produced? ምን ያክል ክሎሪን ፕሮዲውስ ሆኗል ማለት ነው። ምንድን ነው የሁለቱም ሪአክታንት አማውንት ሰጥቷቸዋል። የማንጋነስ 4 ኦክሳይድ እና የሃይድሮክሎሪክ አሲድን አማውንት ሰጣቸው። ማንጋነስ 4 ኦክሳይዱ 0.86 ሞል ነው። እንዲያ ደግሞ ሃይድሮክሎሪክ አሲዱ 48.2 ግራም ነው። ስለዚህ how many gram of chlorine will be produced ነው የሚለን። ሁለተኛ ደግሞ ሊሚቲንግ ሪኤጀንቱ ማለት ነው። ይህ ማለት ሪኤጀንት will be used up first ማለት ሊሚቲንግ ሪኤጀንቱስ የትኛው ነው የሚለው። ይህን ለመስራት ሁለቱም ሪአክታንት ወይም ሁለቱም ሪኤጀንት ቫልዩ ሲሰጣችሁ ጊዜም you have to identify which one limiting reagent which one excess የሚለውን ነገር መለየት መቻል አለባችሁ። በጣም ቀላል መንገድ ነው። ማንጋነስ 4 ኦክሳይድ react with 4 mole of hydrochloric acid give us manganese 2 chloride plus what chlorine gas plus 2 mole of water ነው የተሰጠን። ስለዚህ የማንጋነስ 4 ኦክሳይዱ ሞሉ ስንት ነው የተሰጠን? የሱ ሞል ማለት 0.86 ነው። 0.86 ምን ያክል ክሎሪን ተመርቷል ስትባሉ ክሎሪን ላይ ኤክስ በሉት። ሶ ሞል ኦፍ ክሎሪን ፕሮዲውስድ ባይ ዩዚንግ ዋት 0.86 ሞል ኦፍ ማንጋነስ 4 ኦክሳይድ። ስለዚህ ይህን ለመስራት ግዴታ ሞል ሪሌሽንሽፕ 0.86 ዲቫይድ ባይ 1 ሞል ኮኤፊሽንቱ 1 ነው። ይሄ የማንጋነስ 4 ኦክሳይድ which is 1 which is equal to x over what የክሎሪን ደግሞ ራሱ ኮኤፊሽንቱ 1 ነው ማለት ነው። ስለዚህ ሞል ኦፍ ክሎሪን ፕሮዲውስድ ባይ 0.86 ሞል ኦፍ ማንጋነስ 4 ኦክሳይድ x which is equal to የክሎሪን ሞሉ ማለት ነው 0.86 ይመጣ ማለት ነው። ሞል ኦፍ ክሎሪን መጣ ማለት ነው። አሁን ይሄን ማንጋነስ 4 ኦክሳይድን ተጠቅመን ነው። እንደገና ደግሞ ሃይድሮክሎሪክ አሲድን ተጠቅመን ማግኘት የምንችለው ነገር ይኖራል። በመጀመሪያ የተሰጠን የሃይድሮክሎሪክ አሲድ 48.6 ግራም ነው። 48.6 ግራም ነው የተሰጠን የክሎሪን ማለት ነው። ስለዚህ የክሎሪኑን ቀጥታ ወደ መቀየር አለብን ማለት ነው። ወደ ሞል መቀየር መቻል አለብን ማለት ነው። ስለዚህ የተሰጠን 48.6 ግራም ኦፍ ሃይድሮክሎሪክ አሲድ ማለት ወደ ሞል ሲቀይሩት 48.6 ግራም ዲቫይድ ባይ ዋት 36.5 ነው። ይህን ስታካፍሉ 1.32 ሞል ኦፍ ሃይድሮክሎሪክ አሲድ አለን። ሶ እዚህ ቻይን ተካት 1.32 ሞል። ይህን ደግሞ ኤክስ እንበለው ክሎሪንን ከዛ መፈለግ እንችላለን። 1.32 ዲቫይድ ባይ ዋት 4 ኮኤፊሽንቱ ማለት ነው which is equal to x over 1 በሉት። ሶ 4x which is equal to 1.32 ይመጣላችኋል over 4 ይህን ስታካፍሉ 0.33 ሞል መጣ። 0.33 ሞል መጥቶልናል ማለት ነው። 0.33 ሞል። ስለዚህ ሞል ኦፍ ክሎሪን ፕሮዲውስድ ባይ ዩዚንግ ዋት 48 ግራም ኦፍ ሃይድሮክሎሪክ አሲድ ኢዝ 0.33 ሞል ተመርቷል። ኤንድ ሞል ኦፍ ክሎሪን produced by using 0.86 gram ሞል ኦፍ ዋት ማንጋነስ 4 ኦክሳይድ ስናደርግ ደግሞ ስንት አመረትን? 0.86 ሞል ነው። ስለዚህ ይህንን አማውንት በመመልከት ሃይድሮክሎሪክ አሲድ ሊሚቲንግ ሪኤጀንት ነው። ስሞል አማውንት ፕሮዲውስ ስላደረገልን ሊሚቲንግ ሪኤጀንት ነው ወይም ፈርስት ዩዝድ አፕ ነው ማለት ነው። መጀመሪያ የምንጠቀመው ነው። ማንጋነስ 4 ኦክሳይድ ደግሞ MnO2 ደግሞ ማለት ነው ኤክሰስ ሪኤጀንት ነው ማለት ነው። ስለዚህ how many gram of chlorine produce ነው የሚለን። ስለዚህ the mass of
ፕሮዳክት ዴተርማይንድ ባይ ዋት ሊሚቲንግ ሪኤጀንት ነው እና ስለዚህ ማስ ኦፍ ክሎሪን ፕሮዲውስ which is equal to mole of chlorine times what molar mass of ክሎሪን እናደርጋለን። ስለዚህ ሞል ኦፍ ክሎሪን 0.33 ይሄኛው ኤክሰስ ስለሆነ አንጠቀመው ማለት ነው። ሊሚቲንጉን ነው የምትወስዱት። መልቲፕላይ ባይ ዋት 71 ይሆናል ማለት ነው። ይህን ስናበዛ 23.4 ግራም ኦፍ ክሎሪን ፕሮዲውስ ነው ማለት ነው። ሶ ኩዌስችን ነምበር 2 ይሄን ይመስላል ማለት ነው። ኩዌስችን ነምበር 3 ሃይድሮጂን ፍሎራይድ is used in the manufacture of freons which destroy ozone in the stratosphere and in the production of aluminum metal. It is prepared by what the reaction here reaction ተሰጥቶናል። 1 mole of calcium fluoride react with sulfuric acid give us calcium sulfate plus what 2 mole of hydrofluoric acid. In one process 6 kg of calcium fluoride given ማለት ነው 6 kg calcium fluoride are treated with an excess of what sulfuric acid. የሰልፈሪክ አሲድ ኤክሰስ ሬጀንት ነው። ካልሲየም ፍሎራይድ ደግሞ ሊሚቲንግ ሬጀንት ነው እና እዚህ ላይ ይልድ ወይም አክቹዋል ይልዱ 2.86 ኪሎ ግራም ኦፍ ሃይድሮፍሎሪክ አሲድን ፕሮዲውስ ማድረግ ቻለ። ምን በመጠቀም 6 ኪሎ ግራም ኦፍ ካልሲየም ፍሎራይድ በመጠቀም ማለት ነው። ካልኩሌት ዘ ፐርሰንት ይልድ ኦፍ ሃይድሮፍሎሪክ አሲድ ነው ብለን የተሰጠን ሪአክሽኑ calcium fluoride react with sulfuric acid give us calcium sulfate plus 2 mole of hydrofluoric acid ነው። ስለዚህ ይሄ 6 ኪሎ ግራም ተሰጥቶናል። ሶ የተመረተው የሃይድሮፍሎሪክ አሲድ መጠን ቲዮሬቲካሊ ይልዱን እንፈልገዋለን ማለት ነው። እሱ ምን ያክል ነው? አክቹዋል ይልድ ተሰጥቶናል። አክቹዋል ይልድ ኦፍ ሃይድሮፍሎሪክ አሲድ ስንት 2.86 ኪሎ ግራም ነው አክቹዋል ይልዱ። ስለዚህ እኛ ደግሞ ቲዮሬቲካል እንፈልግና ፐርሰንቴጅ ይልድ እንሰራለን ማለት ነው። ዋናው ዓላማ ፐርሰንቴጅ ይልድ መፈለግ ነው። ምክንያቱም ፐርሰንቴጅ ይልድ which is equal to ቲዮሬቲካል አክቹዋል ይልድ ዲቫይድ ባይ ዋት ቲዮሬቲካል ይልድ ታይምስ ዋት 100 ነው። ስለዚህ ቲዮሬቲካል ይልድ ደግሞ የሚገኘው ስቴሽዮሜትሪካል ኮኤፊሺየንት በመጠቀም ለምሳሌ ማስ ሪሌሽን ተጠቅማችሁ ኖርማሊ ካልኩሌት አድርገን የምናገኘው ቁጥር ቲዮሬቲካል ተብሎ ይጠራል። አክቹዋል የሚባለው ደግሞ ጊቭን ነው ቶታሊ ወይም ኤግዛክት ቫልዩ ወይም ላብራቶሪ ውስጥ ሜዠርድ የተደረገ ሜዠርድ ቫልዩ አክቹዋል ይልድ ተብሎ ይጠራል ማለት ነው። ስለዚህ 6 ኪሎ ግራም ዲቫይድ ባይ ዋት የዚህ ካልሲየም ፍሎራይድ ሞላር ማስ የ6 ኪሎ ግራም ማስ 6000 ግራም ማለት ነው። ዲቫይድ ባይ ምን ሆነ ማለት ሞላር ማስ ኦፍ ካልሲየም ፍሎራይድ እሱ ደግሞ 76 ግራም ነው። ሞላር ማስ የካልሲየም ፕላስ የፍሎሪን ስታደርጉ 76 ነው which is equal to የኤክስ እንለዋለን። ይሄንን ኤክስ ኦቨር ዋት 2 ሞል 2 ኢንቱ ሃይድሮፍሎሪክ አሲድ ሞላር ማሱ የዚህኛው የሚኖረን ማለት ነው 2 ኢንቱ 90 ይሆናል ማለት ነው። እንደዛ አደረጋችሁ ፋይናሊ 76 ኤክስ which is equal to 6000 ግራም multiply by what 38 ይሆናል ማለት ነው። 38 ይሄ ፖሊስታው 38 ስለሚሆን ስለዚህ x which is equal to 6000 ግራም multiply by 38 divided by what 76 ይህ ስንት ይመጣል? 3000 ይመጣላችኋል። አለም ደግሞ 3 ኪሎ ግራም መጣል ማለት 3 ኪሎ ግራም አገኘ። ፐርሰንቴጅ ይልድ which is equal to actual yield divided by what theoretical yield multiply by 100 ነው። actual ማለት 2.86 ኪሎ ግራም divided by what 3 ኪሎ ግራም theoretical yield multiply by 100 ይህ ማለት ደግሞ ስንት ማለት ነው? 95% ይሄ ስንት ነው ማለት ነው? 95% ይመጣል ማለት ነው። so the answer is 95%። ይሄን ያክል አይተናል። ወደ ቀጣይ ጥያቄ እንግባ። 4 characterize the following compounds as what soluble or insoluble in water given calcium carbonate, zinc sulfate,
ሜርኩሪ 2 ናይትሬት ኤንድ ሜርኩሪ ሰልፌት አሞኒየም ክሎሬት ፐርክሎሬት እነዚህ ናቸው የሰጧችሁ። ሶሊብል ናቸው ኢንሶሊብል የሚሆን ነገር አስረዱ ነው። ይሄን ለማወቅ በመጀመሪያ ማወቅ ያለባችሁ ሶሊቢሊቲ ሩል አለም ደግሞ ሶሊቢሊቲ ኦፍ ሳልት ሩሎች አሉ። እነሱን እንገራችሁ። ሶሊብል ብለን የምንጠራቸው ጠቅለል ባለ ክሎራይዶችን ለምሳሌ ብትወስዱ እና አሴቴት አዮኖችን ብትወስዱ ብሮሚንን ብትወስዱ ወይም ብሮማይድን፣ አዮዳይድ እነዚህ አይነት ሳልቶችን ናይትሬት፣ ሰልፌት እነዚህ ሳልት ብትመለከቱ ኤክሴፕሽናቸውን ነው። ለምሳሌ ሶሊብል ናቸው ቶታሊ ብለን እንጠራለን፣ ግን ኤክሴፕሽን አላቸው። ለምሳሌ ክሎራይድ ላይ ስትመጡ ማነው አሴቴት ላይ ስትመጡ ኤኒ አሴቴት ሳልት ዊዛውት ኤክሴፕሽን ሶሊብል ኢን ወተር ነው። ማንኛውም አሴቴት ሳልቶች በወተር ዲዞልቭ ይሆናሉ ማለት ነው፣ ዊዛውት ኤክሴፕሽን ማለት ነው። እንደገና ደግሞ ኤኒ ናይትሬት እነሱ ምንድናቸው ማለት ነው? ሶሊብል ኢን ወተር ናቸው ዊዛውት ኤክሴፕሽን። ክሎራይድ፣ ብሮማይድ፣ አዮዳይድ፣ ሰልፌት ደግሞ እንመልከት። እነዚህ ሲመጡ ኤክሴፕት ሜርኩሪ ማነው ሲልቨር፣ ሜርኩሪ እና ሊድ፣ ክሎራይድ ሌሎቹ ምንድናቸው? ሶሊብል ናቸው። ግን የነዚህ የሶስቱ ክሎራይድ ሶሊብል አይደለም፣ ብሮማይድም እንደዚሁ እንደገና አዮዳይድም በተመሳሳይ ይህን አይነት ባህሪ ነው ያላቸው። ሃላይዶች ይህን አይነት ባህሪ ያሳያሉ። የነ ሲልቨር፣ ሜርኩሪ እና ሊድ ሳልት በስተቀር ሌሎቹ ሶሊብል ናቸው ማለት ነው። ሰልፌት ላይ ሲመጡ ደግሞ ስትሮንሽየም፣ ባሪየም እነዚህ እነ ሜርኩሪ እነ ሊድ ማለት ነው። ስትሮንሽየም ለምሳሌ ኢንሶሊብል ነው፣ ባሪየምም ኢንሶሊብል ነው፣ ሜርኩሪ ኢንሶሊብል ነው፣ ሊድ እንደዚህ ሶሊብሎች ናቸው ሰልፌቶቹ ማለት ነው። ኢንሶሊብል ብለን የምንጠራቸው ደግሞ ለምሳሌ ካርቦኔት፣ ሃይድሮክሳይድ፣ ፎስፌት፣ ሰልፋይድ ኤክሴፕሽናቸውን እንመልከት። ካርቦኔት ሁሉም ሶሊብል ናቸው ለማለት ማነው ኢንሶሊብል ናቸው ማለት እንችላለን። ግን ኤክሴፕት ዋት አሞኒየም ካርቦኔት ኤንድ ዋት ግሩፕ ዋን ሜታል። ፎስፌት ሲመጡ ደግሞ ከአሞኒየም እና ከግሩፕ ዋን ሜታል በስተቀር ሌሎቹ ኢንሶሊብሎች ናቸው። የአሞኒየም ሳልት ሶሊብል ነው፣ የግሩፕ ዋን ሶሊብል ነው። ግን ከዛ ውጭ ያሉት ኢንሶሊብሎች ናቸው ማለት ነው። መሟሟት አይችሉም። ግሩፕ ዋን ሜታል፣ ባሪየም፣ ስትሮንሽየም እና ካልሽየም ሃይድሮክሳይዶች ደግሞ እነሱ ሶሊብሎች ሲሆኑ ሌሎቹ ግን ኢንሶሊብል ናቸው ማለት ነው። ሰልፋይድ ላይም እንደዚሁ ተመሳሳይ ነገሮች እናያለን። እነ ባሪየም፣ እነ ስትሮንሽየም፣ እነ ካልሽየም ግሩፕ ዋን ሜታል፣ ግሩፕ ቱ ሜታል ከነሱ በስተቀር ሌሎቹ ኢንሶሊብል ናቸው። እና ወደ ጥያቄ ስንገባ ሶሊብል፣ ኢንሶሊብል ባይ ዘ ዌይ ኤኒ ክሎሬት ሳልትስ አር ሶሊብል ኢን ወተር። ፐርክሎሬቶች ሶሊብል ናቸው፣ እነሱንም መርሳት የለብንም ማለት ነው። ስለዚህ ጥያቄው ምንድነው የሚለን በደንብ ማየት እንችላለን። እዚህ ላይ የመጀመሪያው ካልሽየም ካርቦኔት ቾክ ብለን የምንጠራው ማለት ነው። ስለዚህ እሱ ኢንሶሊብል ነው። እንደገና ደግሞ ዚንክ ሰልፌት፣ እነዚህ ዚንክ ሰልፌቶች ሶሊብል ናቸው። ሜርኩሪ ናይትሬት ኤኒ ናይትሬት ሳልትስ አር ሶሊብል ኢን ወተር። ሜርኩሪ ሰልፌት ላይ መጀመሪያ ላይ እንዳሳየኋችሁ ሶሊብል ኢንሶሊብል የሚሆን ነገር አሳይቻቸዋለሁ። እና ሜርኩሪ ላይ ምንድን ያየ ነው እችን መርሳት የለባቸው። ሜርኩሪ ሰልፌት ሶሊብል ነው ወይስ ኢንሶሊብል የሚሆን ነገር ዩቲስ ላይ በተመሳሳይ ይሄ ነው። ሜርኩሪ ሰልፌት ምንድነው ማለት ነው? ኢንሶሊብል ማለት ነው። እችኛይቱ ኢንሶሊብል ሜርኩሪ ሰልፌት ኢንሶሊብል ነው ማለት ነው። ስለዚህ መልሱ ሜርኩሪ ሰልፌት ኢዝ ኢንሶሊብል። ሌሎቹ እዚህ ላይ የምናያቸው አሞኒየም ፐርክሎሬት፣ አሞኒየም ኤኒ አሞኒየም ሳልትስ አር ሶሊብል ኢን ወተር። ሶ የካልሽየም ካርቦኔት ሶሊብል ነው፣ ዚንክ ሰልፌት ሶሊብል ነው፣ ሜርኩሪ ናይትሬት ሶሊብል ነው። ሁሉም ናይትሬት ሶሊብል ስለሆኑ ሜርኩሪ ሰልፌት ኢንሶሊብል ነው። አሞኒየም ክሎሬት ሶሊብል ነው፣ ምክንያቱም ኤኒ አሞኒየም ሳልት ኤንድ ኤኒ አልካሊ ሜታል ሳልትስ አር ሶሊብል ኢን ወተር። ኩዌስችን 5 ራይት አዮኒክ ኤንድ ኔት አዮኒክ ኢኩዌሽን ፎር ዘ ፎሎዊንግ ሪአክሽን። አዮኒክ እና ኔት አዮኒክ ኢኩዌሽኑን ጻፉ ነው የሚለን። ሶዲየም ሰልፋይድ ሪአክት ዊዝ ዚንክ ክሎራይድ። ሶዲየም ሰልፋይድ እና ዚንክ ክሎራይድ ሪአክት አድርገው ምን ፎርም ያደርጋሉ? አዮኒክ ኢኩዌሽን ምንድን ነው? ኔት አዮኒክ ኢኩዌሽንስ ምን ሊሆን ይችላል ነው የሚለን። ሌላኛው ደግሞ ፖታሽየም ፎስፌት ፕላስ ስትሮንሽየም ፎስፌት፣ ይህም እንደዚሁ
ማግኒዥየም ናይትሬት ኤንድ ሶዲየም ናይትሬት ኔት አዮኒክ ኢኩዌሽን ጻፉ ነው የሚለን። አብረን ማየት እንችላለን። የእነዚህኞችን ጥያቄዎች በደንብ ማየት እንችላለን ማለት ነው። እስቲ እንስራ። ሶዲየም ሰልፋይድ ሪአክት ዊዝ ዚንክ ክሎራይድ። መጀመሪያ ፕሮዳክቱ ዳብል ዲስፕሌስመንት ሪአክሽን ነው የሚያካሄደው። ስለዚህ ሶዲየም ክሎራይድ ፕላስ ዋት ዚንክ ሰልፋይድ ማለት ነው። እዚህ ላይ ሶዲየም ክሎራይድ ምንድነው ማለት ነው? ይሄን ባላንስ ማድረግ እንችላለን። ቱ ክሎሪን ማድረግ እንችላለን። እንደዚህ ማድረግ ትችላላችሁ። ይሄ ሶሊብል ነው ይሄኛው። ይሄ ደግሞ ኢንሶሊብል ነው ማለት ነው። ሶሊድ ስቴት ነው የሚቀረው። ሶን ኢዝ አኳ ማለት ትችላላችሁ። ይሄኛው ሶሊብል ስለሆነ አኳ ነው። ይሄኛው ደግሞ ኢንሶሊብል ስለሆነ ሶሊብል ስለሆነ አኳ ነው የምትሉት ማለት ነው። ሪአክታንት ላይ ሁሉም ሶሊብል ናቸው። ፕሮዳክት ላይ ግን አንደኛው ፕሪሲፒቴት ይሆናል ማለት ነው። ስለዚህ አዮኒክ ኢኩዌሽን ስታስቀምጡ ሶዲየም ሰልፋይድ ሶሊብል ስለሆነ 2 ሞል ኦፍ ሶዲየም ፕላስ አዮን ፕላስ ዋት ሰልፋይድ ማይነስ 2 ፕላስ ዚንክ ደግሞ ሶሊብል ስለሆነ ዚንክ ፕላስ 2 ክሎሪን ማይነስ አዮን ጊቫስ ዋት 2 ሞል ኦፍ ሶዲየም ፕላስ አዮን ፕላስ 2 ሞል ኦፍ ክሎሪን ማይነስ ሶሊብል ስለሆነ እሱም በተንኩት አዮኒክ ኢኩዌሽን ፕላስ ዚንክ ሰልፋይድ ኢንሶሊብል ነው። ስለዚህ እሱ እንደነበረ ይቀመጣል። ስፔክታተር አዮን ብለን የምንጠራቸው አሉ። ቦት ሳይድ የምናገኛቸው ለምሳሌ 2 ሶዲየም አዮን በ2 ሶዲየም ይጣፋል፣ ስፔክታተር ይባላል። ይሄ ኔት አዮኒክ ኢኩዌሽኑ ነው። ማነው አዮኒክ ኢኩዌሽኑ? ኔት አዮኒክ ኢኩዌሽን ስታወጡ ደግሞ ስፔክታተሮችን ማጣፋት ነው። ሌላኛው 2 ክሎሪኖች በ2 ክሎሪን ይጣፋሉ፣ ቦት ሳይድ ስለምታገኟቸው። ነገር ግን ዚንክ ፕላስ 2 ፕላስ ሰልፋይድ ማይነስ 2 ጊቫስ ዋት ዚንክ ሰልፋይድ ሶሊድ ዚስ ዋን ኢዝ ኔት አዮኒክ ኢኩዌሽን። ለመጀመሪያው እንዴት ትሰራላችሁ? ሁለተኛው ፖታሽየም ፎስፌት ሪአክት ዊዝ ስትሮንሺየም ናይትሬት። ስለዚህ ፖታሽየም ፎስፌት ፕላስ ዋት ስትሮንሺየም ናይትሬት። ይህም እዚህ ላይ የምትመለከቱት ይሄ ሶሊብል ነው፣ ይህም ሶሊብል ነው። ግን ፖታሽየም ናይትሬት ግን ፓውደር ወይም ፎርም ያደርግልናል። ይሄ 3 ታይምስ ማለት ትችላላችሁ። ፕላስ ዋት ስትሮንሺየም ፎስፌት SR 3 the whole PO4 SR 3 the whole PO4 2 ማለት ነው። እንደዚህ ይሄንን ታቃምጣለሁ። ስለዚህ ይሄኛው ፖታሽየም ናይትሬት ብለን የጠራናት እቺኛቱ ሶሊብል ናት። ስትሮንሺየም ፎስፌት የተባለው ደግሞ ኢንሶሊብል ሶሊድ ነው ማለት ነው። ይሄኛው ሶሊድ ነው። ስለዚህ ይሄን ስትለያዩት 3 ፖታሽየም ፕላስ አዮን ፕላስ ዋት ፎስፌት ማይነስ ፕላስ ስትሮንሺየም። ስለዚህ 3 ፖታሽየም ፕላስ ፎስፌት ፕላስ ዋት ስትሮንሺየም ፕላስ 2 ናይትሬት ማይነስ ጊቫስ 3 ፖታሽየም ይሄኛው ማለት ነው ፕላስ 3 ናይትሬት አዮን ይኖረናል። ግን ስትሮንሺየም ሶሊድ ስለሆነ ብቻውን ማስቀረት ትችላላችሁ ማለት ነው። ስፔክታተር የሚባሉት 3 ፖታሽየም በ3 ፖታሽየም ጠፋላችኋል። 2 ናይትሬት 3 ናይትሬት 2 ናይትሬት ነው ይመጣላችሁ። ይሄ ያው ባላንስ ማድረግ ግድ ነው። ይሄን ሪአክሽን ባላንስ አድርጉት። በናይትሬት ጣፋላችሁና የሚቀረው ምንድን ነው? ስትሮንሺየም ፕላስ 2 ፕላስ ዋት ፎስፌት ማይነስ 3 ጊቫስ ስትሮንሺየም ፎስፌት ይቀራችኋል ማለት ነው። እንደዚህ ኔት ኢኩዌሽን መጻፍ ትችላላችሁ ማለት ነው። የመጨረሻው ማግኒዥየም ናይትሬት ፕላስ ሶዲየም ሃይድሮክሳይድ ማግኒዥየም ናይትሬት ፕላስ ሶዲየም ሃይድሮክሳይድ። ይህን ደግሞ ስንሰራ የምናገኘው ሶዲየም ናይትሬት ፕላስ ምን ሆነ ማለት ነው? ማግኒዥየም ሃይድሮክሳይድ ዳብል ዲስፕሌስመንት ሪአክሽን ነው የሚያካሄደው። ማግኒዥየም ሃይድሮክሳይድ ማለት ነው።
OH ዘ2 ማለት ነው። ይሄኛው ሶሊብል ነው፣ ይሄም ሶሊብል ነው። ስለዚህ አዮናይዝድ ሲሆን Mg + 2 + ዋት 2 ሞል ኦፍ NO3 ፕላስ ሶዲየም ፕላስ ዋት OH ይኖራቸዋል። ጊቫስ እንልና ይሄ ሶሊብል ነው። ሶዲየም ፕላስ ናይትሬት ከዛ ይሄ ኢንሶሊብል ነው። ስለዚህ ፕላስ ዋት Mg ሃይድሮክሳይድ እንደዛ አደረጋቸው። እዛ ስፔክታተር አዮኖችን ማጣፋት ነው። ሶዲየም በሶዲየም እንደዚህ ይጠፋል፣ ናይትሬት በናይትሬት ይጠፋልና ማለት ነው። ይሄን ባላንስን ማድረግ ያለ ነው ትችላላችሁ። ስለዚህ ፋይናል የምናገኘው ምንድነው ማለት ነው? ሃይድሮክሳይድ ላይ ስትመጡ ባላንስ አድርጉት። ስለዚህ ማግኒዥየም +2 ሞል ኦፍ OH ማይነስ አዮን ጊቫስ ማግኒዥየም ሃይድሮክሳይድ ፕሪሲፒቴት ኦር ኢንሶሊብል ማለት ነው። ይህንን ፎርም ያደርግልናል። ሶ መልሱ ይህን ይመስላል። የጥያቄ በዚህ አይነት መልክ ሰርተነዋል። ኩዌስችን 6 a sample of 0.676 gram of unknown compound containing barium ion is dissolved in water and treated with an excess of sodium sulfate. If the mass of the barium sulfate precipitate formed is 0.410 gram, what is percent biomass of barium in the original unknown compound? እሺ እዚህኛው ጥያቄ ላይ a sample of 0.6760 gram of unknown compound contains barium ion is dissolved in water and treated with an excess of sodium sulfate. If the mass of barium sulfate precipitate formed is 0.410 gram, what is the percent biomass of barium in the original unknown compound? ነው የሚለን። የሆነ unknown substance አለ። unknown substance ሰጥቶናል። የunknown substance አማውንት ምን ያክል ግራም ነው ማለት ነው? 0.67 unknown substance ሰጠን 0.676 ግራም ኦፍ unknown substance አለ። እዛ unknown substance ውስጥ ምንድነው ያለ ማለት ነው? ባሪየም አዮን አለ ማለት ነው። ባሪየም +2 አዮን አለ እና ይሄን ባሪየም +2 አዮንን Ba+2 treated with what? ሰልፈሪክ አሲድ ሶዲየም ሰልፌት በሶዲየም ሰልፌት ትሬትር ተደረገ እና ምን ፎርም አደረገ? ባሪየም ሰልፌት ፕሪሲፒቴት ወይም ኢንሶሊብል የሆነ ነገር እና ምን ፎርም ያደርጋል ማለት ነው? ሶዲየም ማለት ነው። ሶዲየም ሜታ ማለት ነው። ቱሞሎ ሶዲየም እኔን ፎርም ያደርጋል እና ጥያቄው ምንድነው? 0.676 ግራም ኦፍ unknown ሰብስታንስ ተጠቅመን ከዚህ ውስጥ ይሄ የሚክስቸሩ ነው ወይም የሆነ unknown ኮምፓውንድ ቫልዩ ነው እና የተመረተው ፕሪሲፒቴት 0.4105 ግራም ቢሆን ምን ያክል ባሪየም አዮን unknown ሰብስታንስ ውስጥ አለ ብለን እንጠይቃለን። ከዛ በኋላ ቲዮሬቲካሊ ሊያጊተን እንዲያ ደግሞ የመጀመሪያው ደግሞ ስንት አለ ማለት 0.676 ግራም ደግሞ unknown ሰብስታንስ ስለሆነ ፐርሰንቴጁ ምን ያክል ነው ነው ጥያቄው። ሶ ይሄን ስንሰራ እስቲ አብረን ነኝ። ስለዚህ ባሪየም የራሱ ማስ አለው፣ ሞላር ማስ አለው። ስለዚህ ሞላር ማሱ ባሪየም 137 ነው። ሶ x over 137 which is equal to 0.4105 gram divided by ሞላር ማሱ ባሪየም ሰልፌት 233 ነው። ይሄንን ክሪክሎስ አድርገን እንስራ። ሶ x 233 x which is equal to ስንት ይመጣ ማለት ነው? 137 multiply by 0.410 ማለት ነው። 1 በሉት ዲቫይድ ባይ 233 ይሆናል። ይሄንም ለ233 አካፍሉት። ሶ የምናገኘው ቁጥር ምን ያክል ነው? 0.2413 ግራም ኦፍ ባሪየም አዮን ኢዝ ፕሬዘንት። ይህን ያክል ቫልዩ አለው። ስለዚህ ፐርሰንቴጁን ስትሰሩ ምን ያክል ፐርሰንት ነው የያዘው ከአናውን ኮምፓውንድ ከተባል
percentage of barium plus ion in 0.676 gram of unknown substance, that means 0.42413 gram of barium divided by unknown substance amount 676 multiply by 100 ስታደርጉ 35.7% ይመጣ ማለት ነው። ጾመሱ ይሄ ነው። እሺ ወደ ቀጣይ ጥያቄ እንግባ። question number 7 calculate the concentration in molarity of sodium hydroxide solution if 25 ml of the solution are needed to neutralize 70.4 ml of 0.312 molar of hydrochloric acid። ይህ ጥያቄ የታይትሬሽን ጥያቄ ነው። ስለዚህ ሞል ኦፍ ቤዝ which is equal to ሞል ኦፍ ቤዝ which is equal to ሞል ኦፍ አሲድ ትላላችሁ። ሞል ኦፍ አሲድ ሲሆን this point is neutralization point ነው ማለት ነው፣ ወይም ኒውትራል የሚሆንበት ኢኩቫለንት ፖይንት ነው ማለት ነው። ኢኩቫለንት ፖይንት ይባላል። ሶ ሞል ለመስራት ቮሊዩም እና ሞላሪቲ ሲሰጣችሁ ሞላሪቲ 1 ታይምስ V1 which is equal to ሞላሪቲ 2 ታይምስ V2 ነው። ስለዚህ የተጠየቅነው ምን ያክል ኮንሰንትሬሽን ኦፍ ሶዲየም ሃይድሮክሳይድ ያስፈልጋቸዋል ነው ጥያቄው ማለት ነው። ስለዚህ ይሄንን ስንጠቀም 25 ሚሊ ሊትር ኦፍ ሶዲየም ሃይድሮክሳይድ ታይምስ ዋት ሞላሪቲ የሚፈለገው ነው which is equal to 17.4 ሚሊ ሊትር ኦፍ ሃይድሮክሎሪክ አሲድ መልቲፕላይ ባይ 0.312 ሞላር ማለት ነው። ሶ ይሄንም ለ25 እችንም ለ25 ሚሊ ሊትር አካፍሉ መጨረሻ የምናገኘው ስንት ነው ማለት ነው? 0.217 ሞላር ኦፍ ሶዲየም ሃይድሮክሳይድ ያስፈልጋል ማለት ነው። የማቪያን ኮንቴንት V2 ማለት ነው። እሺ ቀጣይ ጥያቄ what is the wavelength in nanometer of light having a frequency of you have frequency ብቻ ሰጥቷችሁ wavelength-ዙን በናኖሜትር ፈልጉ ነው የሚለን። ቀላል ጥያቄ ነው። so you have frequency or nu ስንት ሰጥተናል? 8.6 times to the power of 13 second inverse or hertz ተሰጥቶናል። የተጠየቅነው wavelength per nanometer ማለት ነው፣ በናኖሜትር መግለጽ ማለት ነው። ሶ ይህን ስትሰሩ wavelength which is equal to speed of light divided by what frequency ነው። ስለዚህ 3 times to the power of 8 meter per second divided by 8.6 times to the power of 13 ይመጣልናል ማለት ነው። ስለዚህ ይህንን ስናቀልል የምናገኘው 3.48 ይሄ ወደ ላይ ሲወጣ ማለት ነው ምንድነው ማለት ነው ታይም ቱ ዘ ፓወር ኦፍ -6 ሜትር እናገኛለን። ይሄን ወደ ናኖሜትር ሲገልጹት ስንት ይመጣ ማለት ወደ ናኖሜትር ሲገልጹት 3480 ናኖሜትር ነው። question number 8b what is the frequency in hertz of light having a wavelength of 566 ናኖሜትር። ይሄ ደግሞ wavelength ሰጥቶን ፍሪኩዌንሲ ነው የተጠየቅነው። wavelength ሰጥቶን መፈለግ ማለት ፍሪኩዌንሲ። ስለዚህ ስትፈልጉ በተመሳሳይ given wavelength which is equal to 566 ናኖሜትር፣ ይሄ ደግሞ ማለት 5.66 times to the power of -7 ሜትር ማለት ነው። ስለዚህ ፍሪኩዌንሲ which is equal to speed of light over wavelength ነው። ይህ ማለት 3 times to the power of 8 meter per second divided by wavelength 5.66 times to the power of -7 ነው። ሶ ይሄንን ስናካፍል የምናገኘው 5.3 times to the power of 14 second inverse ይመጣ ማለት ነው። question number 9 calculate the frequency in hertz and wavelengths in nanometer of emitted photon when an electron drop from N4 to N2 level in a hydrogen atom። ስለዚህ ይሄ መጀመሪያ ኤነርጂ እንፈልጋለን፣ ከዛ ፍሪኩዌንሲ መስራት ነው ያለብን። ምክንያቱም ኤግዛይቴሽን ስቴት አላችሁ ከN4 ወደ N2 ማለት ነው። given N4 to what N2 ነው ያለን። ስለዚህ ኤነርጂ which is equal to Planck constant times frequency
which is equal to what? Negative 2.18 times to the power of minus 18 joule into 1 over n final square minus 1 over n initial square አለን። ስለዚህ ቦታ መተካት ትችላላችሁ። ማይነስ ይሄኛው ማለት ነው ማይነስ 18 ጁል ኢንቱ 1 over n ፋይናል ማለት ይችናት 1 over 4 እንደማለት ነው። ማይነስ ይሄኛው ደግሞ 16 እንደዚህ ያደርጋላችሁ። ፋይናል ይሄን ስታካፍሉ ይህች የምታገኙት 3 over 16 ማለት ናት። ስለዚህ አብዝታችሁ ታገኙት ኢነርጂ which is equal to 4.1 times to the power of negative 4.1 times to the power of minus 19 ጁል ይሆናል ማለት ነው። ሶ ይሄን ያክል ከሆነ ኢነርጂ which is equal to ብላንክ ኮንስታንት ታይምስ ፍሪኩዌንሲ ነው። ይሄ ደግሞ ኔጌቲቭ 4.1 ታይምስ to the power of minus 19 ጁል መጣ። ኔጌቲቭ የሚያመለክተን ኢሚሽን መሆኑን ነው። ኢሚሽን ነው የሚያሳየን ኔጌቲቭ መሆኑን የሚያሳየን። ስለዚህ ፍሪኩዌንሲ ማግኘት ይቻላል። ሶ ፍሪኩዌንሲ which is equal to ኢነርጂ ኦቨር ዋት ፕላንክ ኮንስታንት ነው። ስለዚህ 4.1 ታይምስ to the power of minus 19 ጁል divided by 6.626 times to the power of minus 34 which is equal to ስንት መጣለች? 6.3 times to the power of 16 second inverse 16 second inverse ይሆናል ማለት ነው። ስለዚህ 6.3 times to the power of 16 ይሄ መልስ ይሆናል ማለት ነው። wavelength which is equal to speed of light over what? frequency ነው። so speed of light 3 times to the power of 8 meter per second አለን divided by frequency ስንት ነው ያለን? frequency 6.3 times to the power of 16 አለ። ይህን ስናካፍል የምናገኘው 4.75 times to the power of minus 9 ይመጣልናል። ማለት 4.75 ናኖሜትር ነው ማለት ነው መልሱ። ይሄን ያክል ናኖሜትር አለን ማለት ነው። question number 10 proton can be accelerated to speed near that of light in the particle accelerators. Estimate the wavelengths in nanometer of such proton moving at 2.9 times the power of 8 meter per second. ስፒድ ተሰጥቷቸዋል ወይም ቬሎሲቲ ተሰጥቷቸዋል፣ ማስ ተሰጥቷቸዋል። የተጠየቃችሁት ዲ ብሮግሊ ዌቭሌንግዝ ነው ማለት ነው። ወይም ዌቭሌንግዙን ነው የምንፈልገው በናኖሜትር። ሰው ቀላል መንገዱ የራሱ ፎርሙላ አለው። ስለዚህ ዌቭሌንግዝ which is equal to Planck constant over what? Mass of proton times velocity of proton. So 6.626 times to the power of minus 34 divided by mass of proton 1.673 times to the power of minus 27 kilogram. ይህን ደግሞ በምን አበዛዋለሁ? በስፒዱ 2.9 times to the power of 8 meter per second እንዴት የተሰጠን። so wavelength which is equal to የሚመጣው wavelength መጠን 1.36 times to the power of how much? minus 15 ሜትር ይመጣ ማለት ነው። so መልሱ ይህ ነው ማለት ነው። given the value of the four quantum number of an electron in the following orbital 3s 4p 3d. so ማክሲመም ኤሌክትሮን ምን ያክል ነው? 3s ማለት ማክሲመም የሚይዘው 2 ኤሌክትሮን ነው። 4p ማለት ደግሞ 6 ኤሌክትሮን ነው ማክሲመም የሚሸከመው። 3d ደግሞ 10 ኤሌክትሮን ነው። ይሄ ቀጥታ የተጠየቀ ጥያቄ ነው፣ ቀላል ጥያቄ ነው። question 12 determine the maximum number of electrons that can be found in each of the following sub shell. 3s ያው የነገርኳችሁ 3s 2 ኤሌክትሮን ነው የሚይዘው። 3d 10 ኤሌክትሮን ማክሲመም። 4p 6 ኤሌክትሮን፣ 4f 14 ኤሌክትሮን፣ 5f 14 ኤሌክትሮን ነው የሚይዘው። ማክሲመም መሸከም የሚችሉት የዚህን ያክል ነው ማለት ነው። ኦርቢታላቸውንም እንትናቸውንም መናገር ይቻላል ማለት ነው። ስለዚህ given the value of four quantum number of an electron in the following orbital ነው የሚለው። ስለዚህ give the value of the four quantum numbers of an electron in each of the following orbital ነው። ስለዚህ የእነዚህኞቹ ቫልያቸው በዛ አይነት መልክ ነው ማለት ነው። ያንነቸው የሚይዙት የኤሌክትሮን መጠን ይሄን ያክል ነው። 3s ማክሲመም ኦኩፓይ የሚያደርገው ኤሌክትሮን የናውን የነገርኳችሁ የተመሳሳይ ጥያቄ ነው። ሌላኛው the electron configuration of a neutral atom is 1s2 2s2 2p6 3s2. write the complete set of quantum number
ፎር ኢች ኦፍ ዘ ፎሎዊንግ ኤሌክትሮን ነው። ኔም ዘ ኤለመንት ነው። ኤለመንቱ ማግኔዥየም ነው። ስለዚህ አራቱን ኳንተም ነምበር ማውጣት እንችላለን። ቀለል አድርገን ማውጣት እንችላለን። አራቱን ኳንተም ነምበር እንዴት ነው የምናደርገው? 1s2 የተሰጠን 1s2 2s2 2p6 3s2 ተሰጠናለች። ችናት ቫልዩዋ ይሄ ነው ጥያቄው። ስለዚህ 1s2 2s2 2p6 3s2 ነው። ይሄንን አራቱን ኳንተም ነምበር ስታወጡ ለምሳሌ 1s2 ብለን የምንጠራው ምን ማለት ነው? ኤናችን 1 ነው። ኤል ደግሞ ሰብ ሌቭሉ 0 ማለት ነው። ኤስ ማለት ነው። እንደገና ደግሞ ኤምኤላችንም 0 ነው። ኤምኤስ ሁለት ኤሌክትሮን ስለያዘ አንድ ኦርቢታል ውስጥ ፕላስ ኦር ማይነስ 1/2 ነው። ይሄ ደግሞ ኤን2 ነው። ኤሉ 0 ነው። ኤምኤሉ 0 ነው። ኤምኤሱም ተመሳሳይ ፕላስ ኦር ማይነስ 1/2 ነው። ይሄኛው ደግሞ ኤን2 ነው። ኤል 1 ነው። ኤምኤል ደግሞ -1 0 1 ማለት ነው። ኤምኤስ ፕላስ ኦር ማይነስ 1/2 ፉል ስለሆነ ይሄ ተመሳሳይ ነው። ኤን3 ኤል 0 ኤምኤል 0 ራሱ ኤምኤስ 1/2 ይሆናል ማለት ነው። ስለዚህም ሰብስታንሱ ማግኒዥየም ነው።